እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ላይ አንድ ነገር ይዤላችሁ መጥቻለሁ። ትልቅ የሆነ ፎቅ ላይ ማለትም G+1 ሆኖ እሱ ሲስተም እንዴት ነው የሚሰራው የሚለውን ነገር ዛሬ ላይ እሱን ላሳያችሁ መጥቻለሁ እና እንዴት ነው እሱ አሰራሩ የሚለውን ነገር አሳያችኋለሁ። ያም ማለት ዝርጋታ ሙሉ ለሙሉ ያላለቀለት አንድ ከስተመር ከአንድ ባለሙያ ባለመግባባት ምክንያት ያው አንተ ግባ ተብዬ ግዴታ ገብቼ እየሰራሁ ይገኛለሁ እና እሱ ዝርጋታውን ጅምር ላይ ነው ያቆመው። ያ ማለት ዝርጋታውን ዘርግቷል፣ የተወሰነ ዘርግቷል። ያው እኛ የሚጨመሩን እየጨመረን እያስተካከለን በአዲስ መልክ ኮኔክሽን ሙሉ ለሙሉ እየሰራን እየሄደን እንገኛለን። እሱን አሰራሩ ነው እንዴት ነው እሱ የሚለውን ነገር አሳያችኋለሁ። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ተደራሽ እንድታደርጉልን ከታላቅ አክብሮት ጋር እንጠይቃችኋለን። ይህን ቻናል አሳድጉልን። እናም አብራችሁ እንድትሆኑ ጠበስኳችሁ። መልካም ቆይታ። እንደምታዩት ያውላችሁ ይሄንኛው ኮኔክሽን ሲስተም ሙሉ ለሙሉ የተሰራበት ነው። የስፖት ላይት፣ የሴንተር ላይት እንዲሁም የሻዶ ላይት፣ የአሉሚኒየም ላይት ሙሉ ኮኔክሽን የተሰራበት ሲስተም ነው ማለት ነው። እንደምታዩት ይኸውላችሁ ይሄ የሳሎን ኤሪያ ነው። በዚህ በኩል ያለው እንዳለ ለዚህ ኮኔክሽን ሲሰራ ምን ጊዜም ባለ 85 ጃክሽን ቦክስ ብለን የምንለውን መጠቀም ይኖርብናል ማለት ነው። እዚህ በዚህ አይነት መልክ ይኸውላችሁ ይሄ እንደምታዩት አከፋፋይ ኮኔክሽን ነው። ፕላስተር ሙሉ ለሙሉ አላደረግንበትም። አሁን ሙሉ ኮኔክሽን ብቻ ነው ሰርተን ያዘጋጀ ነው። ከዚህ በኋላ ቼክ እያደረግን ኮኔክሽኑን ከዛ በኋላ ፕላስተር በመጨረሻ ሰዓት ማድረግ ነው የሚጠበቅብን። ይህንን ይመስላል እንግዲህ አዳዲስ ነገሮችን እየሰራ ወደ እናንተ አመጣላችኋለሁ። ለዚህ ቪዲዮ አዲስ ሆናችሁ ካላችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ለብዙዎች ተደራሽ እንድታደርጉልን ከታላቅ አክብሮት ጋር እንጠይቃችኋለን። ስለነበረን ጊዜና ቆይታ ሁሉ ከልብ አመሰግናለሁ። ባይ ባይ።